የሰሃራ በረሃ አድማስ ተሻግሮ በአሸዋ ክምሮች መካከል በኩራት የሚንቀሳቀሰው ሰማያዊ ህዝብ ወይም ተዋርጊዎችን በዛሬው ቪዲዮዬ ድንበር የማይገዛቸው ኮከብን እንደ ኮምፓስ የሚጠቀሙ እና ከግመሎች ጋር የረሃብና የጥማት ፈተና የሚጋፈጡትን እነዚህን ጥንታዊ ዘላኖች ሚስጥር ህይወት እንቃኛለን። ተዋርጊዎች እነማን ናቸው? ለምንድነው ሁል ጊዜ ፊታቸውን በኢንዲጎ ሰማያዊ ልብስ የሚሸፍኑት? በዘመናዊ ዓለም ውስጥ እያሉስ ባህላቸውን እንዴት ነው ጠብቀው የቆዩት? ከምድረ በዳ ባሻገር ስለ ሴቶች ያላቸው የላቀ ክብር፣ ስለ ቮዱ እና የጅን አፈ ታሪኮች እንዲሁም በበረሃ ህይወት ውስጥ ስለሚያጋጥሟቸው አስገራሚ ፈተናዎችና ድሎች በዚህ አጭር ጉዞአችን በደንብ እንረዳለን። ይህ ቪዲዮ በረሃውን እንደ መኖሪያ፣ ኮከቦችን እንደ ካርታ እና ነፋሳትን እንደ መምሪያ ለሚጠቀሙ ለእነዚህ የተዋርጊ ማህበረሰብ ክብር የምንሰጥበት ነው። የተዋርጊዎችን ታሪክ ስንመለከት እነሱ ታሪክ የተጻፈባቸው ጀግኖች ብቻ ሳይሆኑ የራሳቸውን ታሪክ በአሸዋ ላይ በየቀኑ የሚጽፉ ህዝቦች መሆናቸውን እንረዳለን። የሰሃራው እውነተኛ ውበት፣ የተዋርጊዎችን የማይበገረው መንፈስ እና ከዓለም ርቀው በራሳቸው ዓለም ውስጥ የሚኖሩበትን አስደናቂ ሚስጥር በጋራ እንፈትሻለን። በታሪክ አድማስና በረሃማው ምድር ውስጥ ወደሚገኘው ተዋርጊ ዓለም ጉዟችንን እንጀምር። አብረን እንጓዝ። የተዋርጊ ህዝቦች ወደ ሰሃራ በረሃ መግባት በታሪክ አጋጣሚዎች፣ በአየር ንብረት ለውጥና በሰዎች የነጻነት ፍላጎት መካከል የተሳሰረ የዘመናት ጉዞ ነው። በዋናነት የመጡት ከሰሜን አፍሪካና ከበርበር ስርወ መንግስት ሲሆን ወደ ደቡብ ወደ ሰሃራው ልብ የገቡበት ዋና ምክንያት የሚከተሉት ናቸው። በጥንት ዘመን ተዋርጊዎች በሰሜን አፍሪካ በተለይም በዛሬዋ ሊቢያና አልጄሪያ አካባቢ ይኖሩ የነበረ የበርበር ተወላጅ ነበሩ። ይሁን እንጂ ከ7ኛው መቶ ክፍለ ዘመን ጀምሮ በአረብ ንግድ መስፋፋት ምክንያት እነዚህ ሰዎች ከሰሜናዊ የባህር ዳርቻ ወደ ሰሃራ በረሃ እንዲያፈገፍጉ ተገደዱ። ይህ መፈናቀል ለተዋርጊ ህዝቦች አዲስ የኑሮ ዘይቤ ፈጠረላቸው። ከባህር ዳርቻ ግርግር ይልቅ ሰፊውና አስቸጋሪው የሰሃራ በረሃ ለነጻነታቸውና ለባህላቸው ጥበቃ የተሻለ ቦታ ሆኖ አገኙት። ወደ በረሃው ሲገቡ ተዋርጊዎች የበረሃውን አየር ንብረትና የመልክዓ ምድር በከፍተኛ ደረጃ መላመድ ቻሉ። በረሃው ላይ ባሉበት ጊዜም ግመሎችን እንደ ዋነኛ የትራንስፖርትና እንደ ሀብት መጠቀም ጀመሩ። በረሃውን እንደ መከላከያ ጋሻ በመጠቀም ሌሎች የውጭ ወራሪዎች ሊቆጣጠሯቸው ማይችሉበት ሰፊ ግዛት ውስጥ የራሳቸውን ማህበራዊ እና ፖለቲካዊ መዋቅር አደራጁ። መግቢያዬ ላይ እንደነገርኩት ኮከቦችንና ኮምፓስን፣ ነፋስን እንደ መመሪያ እየተጠቀሙ ሰሃራን የመስቀል መንገዳቸው አደረጉ። የጨው፣ የወርቅ እና የባሪያ ንግድ መስመሮችንም በመቆጣጠር በረሃውን የንግድ ማዕከል አደረጉት። በአጠቃላይ የተዋርጊ ወደ ሰሃራ መግባት የመሸነፍ ሳይሆን መላመድና በራሳቸው ግዛት ውስጥ የነጻነት ህልውናን የመመስረት ታሪክ ነው። በጊዜ ቆይታም በረሃው ለእነርሱ እስር ቤት ሳይሆን ማንም ሊሰርቆ የማይችለው ሰፊና ወርቃማ ቤታቸው ሆነ። ይህ የዘላንነት ጉዟቸው ዛሬም ድረስ ባኗኗራቸው፣ በአለባበሳቸውና በባህላቸው እሴት ላይ በግልጽ ይታያል። የተዋርጊ ህዝቦችንና ከሰሃራ በረሃ ጋር ያላቸውን ግንኙነት ይሄን ያህል ካልኖት ወደሚቀጥለው የተዋርጊ ህዝቦች አኗኗርና ባህል እንለፍ። እግሮት ወደዚች መዲና ማቅናቱ ካልቀረ ሳይሞክሮት እንዳይመለሱ የምንፈልገውን ነገር እንጋብዞት። የሻይ ስርዓትና ማህበራዊ ህይወት ይባላል። ተዋርጊ ባህል ውስጥ ሻይ መጠቀም እንዲሁ የሚደረግ ተግባር ሳይሆን ትልቅ ማህበራዊ ስርዓት ያለው ክዋኔ ነው። ሻይ የሚያቀርቡበት 3 ደረጃ ሲሆን እያንዳንዱ ደረጃ የተለያየ ትርጉምም አለው። መጀመሪያው ሻይ መራራ ሲሆን፣ ሁለተኛው መካከለኛ፣ ሶስተኛው ደግሞ ጣፋጭ ነው። ይህ ስርዓት በተዋርጊ ማህበረሰብ ውስጥ አብሮነትን፣ መስተንግዶንና ማህበራዊ ግንኙነትን ለማጠናከር ይጠቅማል። ሻይ ማፍላትና ማቅረብ የተዋርጊ ማህበረሰብ አባላት መካከል ያለ ክብር፣ የቤተሰብ ትስስር የሚያሳይ እንዲሁም የዘላን አኗኗራቸውን አካል የሆነ ውብ ባህላዊ መገለጫ ነው። መግቢያዬ ላይ ልብ ካሉ ኢንዲጎ የሚል ስም አንስቼሎት ነበር። በረሃው ሰማያዊ ሰዎች የሚለው ስያሜ ተዋርጊ ህዝቦችን ከማንኛውም ሌላ የበረሃ ነዋሪ የሚለይ መለያ ነው። ስም የመጣው ወንዶች በሚለብሱት ገልመስክ ባለ ጠምጠሚያና ልብሳቸው ላይ በሚቀቡት ኢንዲጎ በተባለ ተፈጥሯዊ ቀለም ምክንያት ነው። ይህ ሰማያዊ ቀለም ልብስ ላይ የሚደረግበት ሂደት በጣም ውስብስብና ትዕግስት የሚጠይቅ ነው። ጨርቁ ላይ ቀለሙን ለመቀባት ውሃ መጠቀም አይቻልም። ይልቁንም ቀለሙን በጨርቁ ላይ በደረቅ ሁኔታ መደብደብ ወይም ማሸት ያስፈልጋል። በዚህ ሂደት ቀለሙ በቀጥታ በተዋርጊ ወንዶች ቆዳ ላይ
ማንጸባረቅ ይጀምራል። የዚህ ቀለም ቅባታቸው ምክንያትም የበረሃው ሰማያዊ ሰዎች የሚል ቅጽል ስም እንዲኖራቸው አድርጓል። ስለ ቱዋርጌ ህዝቦች የተሟላ ምስል ስላለን የበረሃውን መናፍስት የሚባሉትን በእነሱ ማህበረሰብ ዘንድ እንደ ባህልና እንደ እሴት የሚቆጥሯቸውንም ተመልክተን እናልፋለን። በባህላቸው ውስጥ ጅን ተብለው የሚጠሩ መንፈሳት ፍጥረታት በበረሃው ውስጥ እንደሚኖሩ ጠንቅቀውም ያምናሉ። ገሬው አጠራር ጅን ተብሎ የሚጠራው ወደ መጋኛ በሚለው ፍቺ ይተረጎማል። በተለይም በምሽት በሚከሰቱ የአሸዋ አውሎ ነፋሶች፣ በጸጥታ በሚዋጡ ሰፊ ሜዳዎችና በድንገት በሚታዩ የውሃ ምንጮች ከባቢ እነዚህ መንፈሳዊ ኃይሎች እንደሚንቀሳቀሱ ይናገራሉ። ቱዋርጌዎች በረሃውን እንደማይገዙት ይልቁንም በውስጡ እንደተለማማጅ እንግዶች እንደሚኖሩ ያምናሉ። ለዚህ በጉዞአቸው ወቅት ለሚያጋጥሟቸው ያልተለመዱ ድምጾች፣ ለኮከቦች አቀማመጥና ለመሬት አቀማመጥ ልዩ ክብርም ጭምር ይሰጣሉ። ለእነሱ ሰሐራ ዝምተኛ እስር ቤት ሳይሆን መናፍስት የሚንሸራሸሩበት፣ ቀደምት አባቶቻቸው የሚታዩበትና ከተፈጥሮ ጋር ተዋህዶ የሚኖሩበት ቅዱስ ምድር ነው። ይህም ቱዋርጌዎች በረሃውን በፍርሃት ሳይሆን በታላቅ መከባበር እንዲኖሩበት አበርክቶላቸዋል። የቱዋርጌ ህዝቦች ከግመሎች ጋር ያላቸው ቁርኝት ከመደበኛው እንስሳ አስተዳደግ በላይ ነው። የቱዋርጌዎች ግመል የህልውናቸው መሰረት ነው። የሚከተሉ ነጥቦች ግን የቱዋርጌ ግመሎችን ልዩ ያደርጋቸዋል። ቱዋርጌ ግመሎች በሺህ የሚቆጠሩ ኪሎ ሜትሮችን በሰሐራ በረሃ ውስጥ ያለ ካርታና ኮምፓስ የመጓዝ ችሎታ አላቸው። ቱዋርጌዎች ግመሎቻቸውንም ጭምር በመጠቀም በረሃ ውስጥ ያሉ ድብቅ የውሃ ምንጮችን ለማግኘት ይጠቀሙባቸዋል። ግመሎቹም ውሃ ባለበት ቦታ ላይ የመድረስ ተፈጥሯዊ ችሎታ አላቸው። ሌላው ደግሞ ቱዋርጌ ባህል አንድ ሰው ያለው የግመል ብዛት የሀብትና የክብር መለኪያ ነው። ምርጥ የሆኑ የግመል ዝርያዎች እንደ ውድ ንብረት ይቆጠራሉ። ለግመሎቻቸውም ልዩ ስም በማውጣት እንደ ቤተሰባቸው አባል ይንከባከቧቸዋል። በተጨማሪም ቱዋርጌዎች ከግመሎች ጋር በምልክትና በድምፅ የመግባባት ጥበብ አላቸው። በተለይም ግመሎቻቸውን በረጅም ርቀት ጉዞ ላይ ለማረጋጋት ወይም አቅጣጫ ለመምራት የሚጠቀሙባቸው ልዩ የዘፈንና የፉጨት አይነትም አላቸው። ይህም እንስሳው ከአሰልጣኙ ጋር የጠበቀ ትስስር እንዳለው ያስረዳናል። ማሳረጊያችንንም ማትሪሊኒያል አወቃቀር ላይ አደረግን። በቱዋርጌ ባህል ውስጥ የማትሪሊኒያል አወቃቀር መኖር ይህ የማህበረሰብ እስላማዊ እምነት ቢከተልም ከሌሎች አጎራባች ማህበረሰቦች ጋር ሲወዳደሩ ለሴቶች ከፍተኛ ማህበራዊ ቦታ የሚያሳይ ልዩ ክብርም እንዳላቸው ያሳያል። በዚህ ስርዓት ውስጥ የዘር ሐረግ አቆጣጠር የሚካሄደው በእናት በኩል ሲሆን ይህም የሴቶችን ተጽዕኖ በቤተሰብና በጎሳ መሪዎች ውሳኔ ላይ ከፍተኛ ያደርገዋል። ቱዋርጌዎች ዘንድ ጋብቻ በሚፈርስበት ጊዜ ቤቱም ንብረቱም የሚቀረው ለሴቲቱ ነው። ይህ ደግሞ እነዚህ ህዝቦች ለሴቶች ያላቸው ማህበራዊ ክብር ምን ያህል እንደሆነ የሚያሳይ ነው። የዛሬው ጉዞአችንን በዚሁ አጠናቀቅን። በሌላ ሳቢና ማራኪ እጅ በአፍ በሚያስጭን ጉዞ እስከምንገናኝ ድረስ ቸር ቆዩ።